በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች የድንግል ማርያም ወዳጆች እንደምን አላችሁ? ዛሬ እንደ እግዚአብሔር መልካም ፍቃድ የፍልሰታ ጾምን ሁለተኛ ሳምንት የምንጀምርበት ሁለተኛ ሱባኤ የሚጀምርበት ነው። ፍልሰታ ሁለት ሱባኤ ያሉት 14 ቀን፣ አንድ ሱባኤ 7 ቀን ነው። አንድ ሱባኤ 7 ቀን ነው፣ 14 ቀን። በ14ኛው ቀን እመቤታችን ቅድስት ድንግል ማርያም ሐዋርያት ስጋዋን አግኝተው ሱባኤ በያዙት መሰረት እመቤታችንን ቀብሯት በሶስተኛው ቀን መነሳቷን አስበን ነው። ከመጀመሪያ ሱባኤ ምን ነገር አገኘ? አንደኛ ከመጀመሪያ ሱባኤ ሰው በዓላማ የገባበትን ከእመቤታችን በረከት ለማግኘት ተከቶ የገባበትን ዕለት እያሰብን ይሄንን ጾም እንጾማለን። ያ ማለት የእመቤታችንን እረፍቷና ትንሣኤውን እያሰቡ ሐዋርያት የጾሙትን ጾም በመፈለግ በመሻት ጾመ ሐዋርያትን እኛ እየጾምን ከእመቤታችን በረከት ለመካፈል የታደምንበት ነው። ቦታው ደግሞ ዚጊቲ አቡነ ገብረ መንፈስ ቅዱስ የሚባል የተቀደሰ መካን ነው። በሱባኤ ሁለት ነገሮች አሉ፣ በረከተ ስጋና በረከተ ነፍስ። ሰው በህይወቱ ሲኖር ስኬታማ ህይወት መኖር አለበት፣ የተቀደሰ ህይወት መኖር አለበት፣ የተባረከ ህይወት መኖር አለበት። ይሄ በረከተ ስጋ ይባላል። በነፍስ ደግሞ ቃለ እግዚአብሔርን እየተማረ ቅዳሴ እያስቀደሰ ይልቁም ንስሐ ገብቶ ስጋው ነው መቀበል አለበት። ፍልሰታ እነዚህ ሁሉ ያካተተ ነው። እዚህ መካን የገረገጠ ሰው ዚጊቲ አቡነ ገብረ መንፈስ ቅዱስ የመጣ ሰው ፍልሰታ ገብቶ ከእመቤታችን ቅድስት ድንግል ማርያም በረከት አግኝቶ መሄድ ብቻ ሳይሆን በረከተ ነፍስም ጭምር ያገኛል፣ ፈውሰ ስጋም ጭምር ያገኛል። ፈውሰ ነፍስ ደግሞ ቅዳሴው አለ 14ቱም ቀን ማለት ነው። በዚህ አጋጣሚ የመጀመሪያው ሳምንት ላይ ነገረ ክርስቶስ የተሰበከው ስብከት፣ በሁለተኛውም ሳምንት ላይ ሁለተኛው ሱባኤያችን ላይም ነገረ ክርስቶስ ይሰበክበታል። በምን እናውቃለን? ይሄንን ሰባቱም ቀን ምን ነበረን? ቅዳሴ ነበረን። ሰባቱም ቀን ምን ነበረን? ሰዓታት ነበረን። ሰባቱም ቀን ምን ነበረን? ስጋው ደሙ ነበረን። አሁንም አለ። አሁንም ሁለተኛው ሳምንት በተመሳሳይ ከነገ ጀምሮ ምን ጀምራት ሳምንታችንም ይሄን ያካተተ ነው። አሁን ነገ እንደምታውቁት የእመቤታችን በሰባት ጽንሰቷ ነው። ከሐና ከኢያቄም ከአባቷ ዘር ከእናት ደም ከሐና ተከፍሎ እመቤታችን ንጽሕት ዘር የተጸነሰችበት ነው። አቀባ እምከርሰ እማ እንዳለው ከእናቷ እማ የተባለችው ሔዋን ከዛች ጀምሮ እመቤታችን እንደ ነጭ ዕንቁ የምታበራ ቅዱስ ያሬድ እንደገለጸልን የተጸነሰችበት ዕለት ነው። ስለዚህ እመቤታችን ጽንሰትን አስበን ነው ሰባተኛውን ቀጠው ሁለተኛው የምንቀጥለው ማለት ሁለተኛው ሳምንት በጣም ብዙ ቁም ነገሮች አሉት። የእመቤታችን ፍልሰታ ብቻ ሳይሆን ክርስቲያኖች እንደምታውቁት በ13 ምን አለን? ደብረ ታቦር ጌታችን አምላክነቱን የገለጠበት ፍልሰታ እኮ ነው ጾሙ። ግን ደብረ ታቦር ደግሞ አለ ጌትነቱን የገለጠበት የሚስጥር ሐዋርያትን ይዞ ወደ ደብረ ታቦር የወጣበት። በዚህ አጋጣሚ ደብረ ታቦር ከፍ ያለች ቦታ ናት፣ ተራራ ናት። ዚጊቲም ያለው ከፍ ያለ ቦታ ነው። ለምን ይመስላችኋል? ጌታ ነገረ ጌትነቱን በገለጸ ጊዜ ወደ ረጅም ተራራ ይዟቸው የወጣው ለምን ሜዳ ላይ አይገልጽም? ሜዳ ላይ ለሁሉም ግልጥ ነው። ስውር ሚስጥር ሁሉ ጊዜ የሚገለጠው በተራራ ነው። አንድ ሁለተኛ ተራራ የተባለችው መንግስት ሰማያት ናት። ተራራ ሲወጣ ያደክማል አይደል? ወደ መንግስት ሰማያት ያለው ጉዞም አድካሚ ነው። ጸዋቶ መከራ አለው። ብዙ ቅዱሳን ጻድቃን ሰማዕታት በመጾም በመጸለይ ጻድቁ አባታችን ብዙ ጊዜ ተባህቶን ጀምረው ተባህቶን ፈጽመው አጠናቀው ከጌታ ከእግዚአብሔር ዘንድ በረከትን አግኝተው ቀክራን የተቀበሉ አባት ናቸው። ስለዚህ ብዙ ቅዱሳን ይሄንን ተራራ የተባለችዋን ቤተክርስቲያንና መንግስት ሰማያትን ለመውረስ በብዙ ጸዋቶ መከራ ወጥተውታል። ለዛ ነው አሁን ከከተማ መጣችሁ ወደ አዌ ስትወጡ ተራራ እዚህ ላይ ምን ቤተክርስቲያን አለ ትላላችሁ። ዳገት ወጣው ነው የሚያስፈራው። ዝናብ ቢዘንብ ደግሞ ያሰ ደግሞ ያስደነግጣል። እዚህ ተራራ ላይ ወጣችሁ ግን እንደዚህ መንፈስ የሚያረጋጋ ደብር አለ እንዴ ትላላችሁ። የምትሰሙት ተአምር ደግሞ እጅግ ገራሚ ነው። ደብረ ታቦርን በዚች በታላቅ ደብር በደብረ ሰላም አቡነ ገብረ መንፈስ ቅዱስ ዚጊቲ ላይ ማክበር ትልቅ መታደል ነው። ይሄ ሁለተኛ ሱባኤያችን ላይ ምን አለ ማለት ደብረ ታቦር አለ፣ ጌትነቱን የገለጥንበት። ያ ብቻ አይደለም። እማምላክ ወላዲተ አምላክ አርፋ አረፍተ ዘመን ገቷት 64 ዓመት በዚህ ዓለም ኖራ ከዛ ደግሞ ወደ ልጇ ሄደችበትን ከሙታን ተነስታ ደግሞ በልጇ ስልጣን ደግሞ ያረገችበትን ስናስብ ደብረ ታቦር ደግሞ አለ። የሚገርማችሁ ደብረ ታቦርን ስናከብር ምን እናደርጋለን? እሳት ተቀጣጥሎ ችቦ እናበራለን። ለምን? ጌትነቱን እያሳየን። በዚህ አጋጣሚ ጅራፍም ይጮሃል። ለምን? ያ የጌትነቱን ድምጽ ነጎድጓዱን በተሰማ ጊዜ የተሰማውን ድምጽ እያሰብን ማለት ነው። ስለዚህ ሁለተኛው ሳምንት እጅግ በጣም ጥብቅ ነው። 7 ልዩ ሚስጥር ስላለው ቤተክርስቲያናችን ስለዚህ ወንድም ቢበድል 7 ጊዜ ቢበድል 7 ጊዜ ይቅር በል እንዳለው ሱባኤ የገባ ሰው
ወንድሙን ይቅር ማለት አለበት። አንድ ንስሐ ገብቶ ስጋው ደሙ መቀበል አለበት። ሁለት የደብረ ታቦር ቀን ይሄ መደረግ አለበት። በዛይ ደግሞ እረፍቷን በ14 እናከብራለን። መጨረሻ ደግሞ ትንሣኤውን እናከብራለን። ስለዚህ ክርስቲያኖች እዚህ የመጣችሁ ሁለተኛ ሳምንት የምታከብሩ የመጀመሪያው 7ቱን ሱባኤ በጾም በጸሎት ሆናችሁ ቃል እግዚአብሔርን በመማር እንዳሳለፋችሁት ሁለተኛውን ሳምንትም በዚህ ጊዜ በጾም በጸሎት ሆናችሁ አሳልፉት። በረከተ ስጋ በረከተ ነፍስ የሚሰጥ ጸበሉን አክብሩት። እግዚአብሔር ስናከብረው ያከብረናል፣ ቤቱን ስንቅ ደግሞ ይንቀናል። ስለዚህ ከደጁ አትጥፉ። መልክ ሳይሆን መስራት ያለባችሁ መልክዓ ገብረ መንፈስ ቅዱስን ድገሙ። መልክ ከተማ እንሰራለን፣ እዚህ ግን መልኩን እንድገም። ሰላም እግዚአብሔር ከሁላችን ጋር ይሁን። መዋዕለ ጾም በሰላም አስፈጽሞ ለብርሃነ ትንሣኤው በሰላም ያድርሰን።